ዊንዶውስ ሰሪ ውስጥ ሌላው ያለው ፕሮግራም ማን ነው? ወርድ ነው። ወርድ ፓድ ለመክፈት እንሞክር። ላይ ክሊክ እናደርጋለን። ፕሮግራም ላይ ክሊክ እናደርጋለን። ሰርች ላይ እንሄድና ሚላለ ወርድ ፓድ የሚል አንደኛ እዚህ መልኩ መክፈት እንችላለን። ሌላ ክሊክ እናደርጋለን። ራ ክሊክ እናደርግና ምናለ ወርድ ፓድ ሚላለ ወርድ ቢጽፌ ኦኬ መልኩ መክፈት ይችላል። ወርድ ፓድ ያሉ ነገሮች ምን ናቸው? ወርድ ፓድ ልክ እንደ ሌሎች ዊንዶውስ ሁሉ ምን አለው? ታይት ባር አለው። ኮንትሮል ሜኑ አለች። ሙቭ ዘ ዊንዶው ወርድ ፓድ የሚለው ሚኒማይዝ በተን፣ ማክሲማይዝ በተን፣ ክሎዝ በተን አለ። ፊት ቪው የሚባለው ይሄ ባር ምን ይባላል? ሜር ይባላል። ታች ያለው ይሄ ቱል ነው። አዲስ ወረቀት ለማምጣት ኒው ወረቀት ለማምጣት ነው። ይሄ ኦፕን ለማድረግ ነው። ሴቭ ያደረኩትን ነገር ለመክፈት ሴቭ ያደረኩትን ፋይል ለመክፈት ፈልግ በዚህ ማለት ነው። ሴቭ ለማድረግ ነው። ይሄ ፕሪንት ለማድረግ ነው። ይሄ ወቴን በሩቁ ለማየት ነው። ፕሪንት ፕሪቭ ይባላል። ኤንድ ሪፕሌስ ነው። ከት ለማድረግ ነው። ላይ ኮፒ አለ እዚህ ጋር ፔስት አለ አንዱ አለ እና ቀን ለማስገባት ነው። እነ ቱልባር ይባላል። ይሄ ባር ይሄን ያዘው ቱልባር ይባላል። ይሄ ማሳመር የምንጠቀምበት ቱልባር ነው። ፎርማቲንግ ቱልባር ይባላል። ሩለር ነው። ወርኪንግ ኤሪያ ነው። እቺ ትባላለች ስታተስ ባር። ወርድን ስከፍት ሁሉ ጊዜ መኖር የሚገባቸው ነገሮች እነዚህ ናቸው። ቪው ብዬ ተብለው ቱልባር ይጠፋል። ቪው ብዬ ፎርማት ባር ብለው ፎርማት ባር ይጠፋል። ቪው ሩለር ጠፋ። ቪው ስታተስ ባር በሙሉ ጠፍቷል። እነዚህ ነገሮች ለመመለስ ቪው ቱልባር፣ ቪው ፎርማት ባር፣ ቪው ሩለር፣ ቪው ስታተስ ባር ብለው በሙሉ ባሮች ይመለሳሉ። የወርድ ጥቅሙ ምንድነው? ወርድ ፓድ ጽሁፍን ለመጻፍ ማስተካከል ኮምፒውተር ላይ የጻፍነው ነገር ለማስቀመጥ ለማሳመር ፕሪንት አድርጎ በወረቀት ለማውጣት ያገለግላል። እስቲ ጽሁፍ ለመጻፍ እንሞክር። ገቨርንመንት ይሄ ቴክስት ስለ ሲቪል ሰርቪስ ማሻሻያ ሪፎርም የሚያወራ ነው። ይሄን ጽሁፍ ጻፍኩ። የጻፍኩ በኋላ ጽሁፍ ወርድ ፓድ አንዱ ጥቅሙ ምንድነው ብለናል? ለማሳመር ይረዳል፣ ይጠቅማል ብለናል። እንዴት አድርገን ለምሳሌ እንምረጥ። ከበኋላ እዚህ ላይ የተለያዩ አጻጻፍ ስታይሎች አሉ። ተመልከቱ። ለምሳሌ በመር ተመልከቱ። እንደዚህ ይሆናል። ዙን ወይም ተለቅ ማድረግ ፈልግ ለምሳሌ 18 ከዛም ላይ ማድረግ ይችላልው 20 ቦልድ ማድረግ ወፈር ማድረግ ፈልግ ኢታሊክ ዘመም ያለ ጽሁፍ ለማድረግ ነው። አይን ማድረግ ከፈለኩ አንድ ላይ እናደርጋለሁ። ከለሩን በዚህ መምረጥ ይችላል። ለምሳሌ ሬድ ይሄ አለ ማስተካከል ነው። አሁን በሌፍት ነው ያለው። ስላይ ብለው ሴንተር ላይ ይሆናል። ራይት ብለው ራይት ይሆናል። ሌፍት ላርክ ይሄ ለማስገባት ነው። ለምሳሌ ይሄን ቡሌት መርጠው ፊክት ላይ ይሄ ቡሌት ይመጣል። አሁን ጭልክ ላርክ ተመልከቱ። እንችላለን ማሳመር ይቻላል። ገና ምን ማድረግ ይችላል? ኮምፒውተር ላይ ማስቀመጥ ይችላል። የነገ ኮምፒውተር ላይ ለማስቀመጥ ብፈልግ ምን አደርጋለሁ? እዚህ ጋር ቱልባሩ ላይ የምታዩት እቺ ሰግ ምትረዳነች። እቺ ክሊክ ባረግ ሴቭ የሚያደርገው ዲያሎግ ቦክስ ይመጣል። ወይም ፋይል ላይ ገብቼ ምን ማለት ይችላልው? ሴቭ ማለት ይችላልው። ማስቀመጥ የፈለኩት እኔ ላይ ማስቀመጥ የፈለኩት በምን ውስጥ ነው?
ኖርብኛል ዝም ብዬ ያገኘበት ቦታ አይደለም ማስቀመጥ ያለብኝ ሲ ድራይቭ ላይ ነው ወይስ ድራይቭ ላይ ነው ወይስ ዴስክቶፕ ላይ ነው ወይ ማይ ዶክመንት ውስጥ ነው ስለላ አስቀምጠው ላይ ዲ ላይ ይላስቀምጠው እዚህ ጋር ፋይል ኔም ሰጠዋለሁ ሲቪል ሲል ብዬ ሴቭ አሁን ኔም ስም የዚህ ዶክመንት ፋይል ማንተ ሆነ ሲቪል የሚል ሆነ ማለት ነው ይሄን ዘግቼ መክፈት ፈልግ ኖት ላይም ፔንት ላይ እንዳረኩት በአራት አይነት መንገድ መክፈት እንችላለን ስታርት ዶክመንትስ ጋር ገብቼ እዘገኘዋለሁ ሲቪል የሚለውን ፋይል ይሄው ወይም በአክሰሰሪስ ወርድን በመክፈት ኦፕን እቺ መጠቀም ይችላል ግዴታ ኦፕን ማለት የለብኝም ሊክ ባረክ ታል ሰራውት እመርጣለሁ እዚህ ጋር የሰራሁት ቦታ መምረጥ ይኖርብኛል ዲ ላይ ነው ፋይል ኔሙ ስም ሲቪል ስለሆነ አንዱ ላይ ክሊክ አድርጌ ሲ ብቻን በሚጀምሩት ይመጣል ሲቪል መጣ መረጥኩ ኦፕን ላይ ኮምፒውተርን መክፈት ይችላል ሰርች አድርጌ መክፈት ይችላል ኖት ላይ